የብልጽግና መንግስት ምናልባት ከትግራይ ጋር ያለውን ነገር አሁን ስታነሳው የነበረው ትግራይ በእጅ በቁጥጥር ስር ካልዋለች እንቅልፍ አልተኛም አይነት አማራጭ ነው ያለው ወይም ደግሞ አስተሳሰብ ነው ያለው ያልከውን ነገር በምን የሚቋጭ ይመስልሃል? አሁን በያዘው በኢኮኖሚ ማድቀቅ ነው ወይንስ በቀጥታ ወደ ጦርነት የሚገባበት እድል አለ? አሁን ያለው ሁኔታዎች ወዴት የሚያመሩ ይመስልሃል? አንደኛ አሁን ያልሻት ነገር ትግራይን በቁጥጥር ስር ካላደረኩ ተኝቼ አላደርኩም የሚለውን አንድ የትግራይ ተወላጅ መጠራጠር አለበት ብያለሁ። በዚህ ላይ ብዥታ ያለው ሰው እውነታውን አልተረዳው። ለዚህ ነው የሚያሳዝነኝ። አሁን አንዳንዶቹ ከትግራይ ወጥተው አዲስ አበባ መጥተው ከብልጽግና ጋራ ከዶክተር አብይ ጋራ አብረን ሰርተን የትግራይን ችግር እንፈታለን ሲሉ በጣም የሚያስቀውና የሚያስገርመው ከዛም አልፎ የሚያሳዝነው ለዛ አሳፋሪ ነገር። ስለዚህ ማንም የትግራይ ተወላጅ ይሄን እውነታ መገንዘብ አለበት። ይሄን ካልተገነዘበ ሪያሊቲውን አላወቀውም። ካላወቀው ደግሞ በመፍትሄውም ዙሪያ ተገቢ ድርሻ ሊኖረው ይችላል ብዬ አላምንም። ስለዚህ ወዴት ነው የሚሄደው የምትይው ያየነው እኮ ነው። ወደ ጦርነት የመግባቱ እድል ሰፊ ነው። ይሄ መንግስት ፕሪቶሪያንም ሲፈርም ከዛም ባለው ሂደት የተሻለ ጊዜ ነው እየጠበቀ የነበረው። ያችን የጦርነት አጀንዳዬን የማንበርከክ አጀንዳዬን ተፈጻሚ ላደርጋት እንድችል የሚያመቸኝ ጊዜና ሁኔታ መቼ ነው ብሎ እየጠበቀ ነው የነበረው እና ኤኒ ታይም ያቺ ሁኔታ ተፈጥራለች ብሎ ሲል በጦርነት መቀጠሉ አይቀርም። አሁንም ለዛ ነው ከበባ እየፈጸመ ያለው ዝግጅት እያደረገ ያለው። እያንዳንዷን ዕለት ነው ለጦርነት ዝግጅት እያደረገ ያለው። ጠቅላይ ሚኒስትሩ ሚድል ኢስት እንዲህ አይነት ክራይሲስ ውስጥ ገብቶ ብቸኛ መሪ ነው። አውሮፕላን አስነስቶ ዱባይ ይሄዳል። ለዱባይ መንግስት አስበው ይመስልሻል? አይደለም። ለሚያካሂደው ጦርነት ከዱባይ የሚገኘው ገንዘብና መሳሪያ መቋረጥ የለበት፣ መቀጠል አለበት። ለዚህ የፈለገውን አይነት ሪስክ ይወስዳል። ይሄን ነው ያየነው እና ይሄ መንግስት ሌት ተቀን እየሰራ ያለው የጦርነት ዝግጅት ነው። ልማት እኮ ከቆመ ቆይቷል። ለዚህ ነው እኮ አበባ መትከል፣ ችግኝ መትከል፣ የኮሪደር መብራት ማብራት፣ ቤት ማፍረስ፣ ትልቅ የልማት ወይም ሎጂ መስራት በፕራይቬት ሴክተር ሊሰራ የሚችል ማለት ነው። እንደ ትልቅ የልማት ጥያቄ እኮ ተጋኖ በመንግስት ሚዲያ የምትሰሚው እኮ ልማት ስለቆመ እኮ ስትራቴጂክ የሆነ ቁም ነገር ያለው ህዝቡን ከድህነት የሚያወጣ ስራ ፈጣሪ የሆነ ልማት ቆሟል። ይሄ መንግስት 24 ሰዓት የጦርነት ዝግጅት ነው ሲያደርግ የሚውለው በየሀገሩ